ምን አይነት ቅማላም የሆነ ግንጮ በደብደናል። ሳንቼዝ ደግሞ ውሻ ነሽ ለኛ ሲሆን ተቀይቶባቸው ማሸነፍ ነበር ነው እግዚአብሔር ወርደት በጣም የሚያናድድ ውጤት ነው። የሚያቃጥል ውጤት የሚያቃጥል አንድ ማመን ያለብን ሀቅ አለ ሀቢቢ ክርስቲያን ሞስኬራና ፒየሮ ሂንካፒ በጣም ጎበዝ የሆኑ ተከላካዮች ናቸው። ግን ማለት ነው ክለባችን አርሰናል ካለ ዊሊያም ሳሊባና ጋብሪኤል ማጋሌሽ ማለት በቃ እነሱች ክለባችን በቃ ምን ልበላችሁ ዋልታና ማገር ናቸው። በቃ የዓለማችን ቁጥር 1 እና ቁጥር 2 ተከላካይ ሲባል ዛሬው ጨዋታ ላይ ሁሉ ክሊር የሆነልኝ ይመስለኛል እንዳያችሁት ማለት ነው። አይ ቲንክ 2022 ይመስለኛል ለመጨረሻ ጊዜ ሁለቱ አንድ ላይ ማለት ከሁለቱ ውጭ ተጫዋች የገባው ማለት ነው። ሳሊባ ሳይኖር ጋብሪ ይኖራል ማለት ነው እስከዛሬ ጨዋታ ድረስና ምን ያክል የመከላከሉን ባላንስ እንደሚጠብቁ ከዛ እሱ ብቻ አይደለም ኢቭን ኳስ የሚያስጀምሩበት ወይ ወደፊት ይዘውበት እንትን የሚሉትና ኢቭን ኮርናውን ዛሬ አያችሁታ ቸልሲ ሌላ ስትራቴጂ ይዞ ከቻለ እና የዊሊያም ሳሊባ ጉዳት ያን ያክል ከባድ አይመስለኝም። ግን በጣም ያስፈልጉናል ሚኒመም አንዱ ተጫዋች ያስፈልገናል ለባላንሱ ማለት ነው እንደ ቲም ባላንስም ቢሆን አሁን ግን ያው ክሊር የሆነልን ይመስለኛል የዓለማችን ቁጥር 1 እና ቁጥር 2 ተከላካይ ሲባሉ ማለት ነውና በጣም የሚያጅቡ ናቸው። የሚያስቆጭ ነጥብ በጣም እውነት ለመነጋገር ከሆነ ሁለቱም የሚገባቸው ነጥብ ያገኙት ሁለቱም አቻ ለሁለቱም ፌር የሆነ ነጥብ ነበር። አቻ ለሁለቱም አየረኩ ያጠቋራ ባሪያ ደንቆር እኮ ነው ካይሴዶ ይባላል ድንቁር ያለ ድንቁር ከኳስ ውጭ እኮ ነው አገልግሎቱ እሱ ከኳስ ውጭ አለቀቁ ከኳሱ ጋር ራይት ነው ይሉት ከኳስ ጋር ከኳስ ውጭ ምን አይነት ሞተር እኮ ራይት ምን አይነት ተጫዋች እኮ እንደሆነ ካይሴዶ ጭንቅላቱን አስቀምጦ ድንቁር ያለ የጥቁር ስራ ነው የሚሰራው ጭልም ያለ የጥቁር ስራ። ዛሬ ግን ቼልሲ ጎል ተጫዋቹ ነው አርሰናልን ጎቤውን አርሰናልን ሙኒክን ይለጠፈውን እንዲህ ተቋቁሞ አቻ መውጣት ለቼልሲ ጥሩ ነገር ነው። በጣም የሚገርም ነጥብ ነው። አርሰናል ደግሞ የሚያስቆጭ ነው የሆነት የሚያስቆጭ ነው። ካይሴዶ የጥቁር በቃ ጥቁር። ይሄን ቪዲዮ በሙሉ የቼልሲ ደጋፊ ግዴታ ስለሆነ ነው ምነግርህ ኮፒ ሊንክ አድርገህ ውጣ። ከዛ በኋላ ካላየኸው እየው ቪዲዮን ኮፒ ሊንክ ጋር ኮሜንት ላይ አስቀምጥልኝ ሐሳብህን። ከዛ ደግሞ ፎሎ ካላረከኝ ፎሎ አድርገኝና ጀምረው። ዘዋ ቤት ላይቭ ላይ የነበራችሁ የአርሰናል ደጋፊዎች በሙሉ ከኔ ጋራ ላይቭ ላይ ስታወሩም የነበራችሁ በሙሉ ስንወጣ መጨረሻ ላይ ምን ብያችሁ ነበር የወጣሁት? የኔ ምን ማድረግ እንደሚችል አውቃለሁ የኔ ቲም ቼልሲ አሁን በዛት ከአርሰናል ጋር ይነጻጸራል ነግሬያለሁ። አቻ ከወጣ ትልቅ ውጤት ነው ብዬ ነበር ለአንተ። አየህ ከኔ ጋር አቻ የምትወጣው በቀይ ሲወጣብኝ ነው እንጂ አትወጣም ነበር። ልንገርህ ያንተ ደካማ ጎን አረኩት ያንተን ጠንካራ ጎን እኔ መከላከል ፉልባኮች ጠንካራ ጎን ነበሩ አይደል? ደካማ ጎን አረኳቸው ዛሬ አዩ አይደል? ስቴቦን ምን እንዳረገ ጃኦ ፔድሮ ፈርስታፍ ቀይ ከመውጣቱ በፊት ስቶልሃል ተርፈሃል። ልንገርህ የለህም እኮ ዜሮ እኮ ነው የከተትን ጸጥ ነው ያደረግን። ምክንያቱም ማለት ነው እኔ ነኝ ፍራኝ ነኝ የመጣው ደግሞ በሜዳዬ ነው። ለነገሩ ባትደነግጥ ይገርመኛል። እንዴ ደጋፊው አይተህ የማታውቃቸውን ነገሮች ሲያሽከረክርብህ እኮ ነበር የሆነ ባነር ይዞ ቲፎን አይተህ አታውቅም እንደዚህ አይነት ነገር ምንድነው ይሄ? ከዛ ሐሳብ ተሰረቀ አይደል ሜዳ ላይ ጨዋታ ላይ። እውነቱን ልንገርህ ቀዩ ጠቅሞሃል። በጣም እድለኛ ነህ። በጣም ዴላፕ ጀምሮ ቢሆን ኖሮ ዛሬ ተበልተ ነበር። ልንገርህ በስማ ዛሬ በጣም እድለኛ ነህ። በጣም ኢቨን ማለት ሰከንድ ሃፍ ላይ በቀይ ወጥቶብኝ እኔ ነኝ አቴምፕት የበለጥኩ ግባና ይው እኔ ይሄ ነኝ። ካልፈራ አሰልጣኝ ምንም ማረጋለሁ። ልንገርህ ዚስ ኢዝ ቼልሲ ፎሎ አድርግ። አርሰናልን ፕሪሚየር ሊግ ላይ ለማሸነፍ ከማሰብ በፊት መመለስ ያለብህ አንድ ጥያቄ አለ። አንተ ሊቨርፑል ነህ ምንድነው የምትለብሰው? ቀይ ነው ሰማያዊ አይደል? እና ምንድነው የምትሰራው? ሁሌ እኛ ልናስጥለው አንችልም እኮ። ሊቨርፑል ማግኘት አርሰናልን ፕሪሚየር ሊግ ላይ ማግኘት የሚችለው ሁለት ጊዜ ብቻ ነው። በየእንትኑ እያስጣልን ከዛ ፕሪሚየር ሊግም እንዳይበላም ፈልገህም ሳታስጥለውም አይሆንም። በቃ እኛ አንድ ደረሰን እንትና የምንችለውን ሞከርን አይደል እንዴ? የኛ ዳ ነው እንዴ? ፕሪሚየር ሊግ እንዳይበሉም ፈልገህ ከዛ ሳታስጥልም ይሆናል እንዴ? የት እንሂድኛ? ሁላችሁም ቆማችሁ ለቼልሲ ልታጨበጭቡ ይገባል። በጎዶሎ የሊጉን ብቻ ሳይሆን የወቅቱ የዓለማችንን ምርጥ ቡድን ገጥሞ ነው ያጠናቀቀው። አንድ ጥያቄ ደግሞ አለኝ።
አርሰናል የሊጉን ዋንጫ አያነሳም ብላችሁ የምታስቡ ሰዎች ያነሳል ብላችሁ የምታስቡት ቡድን አዘጋጅታችኋል ወይ? የኔ ጥያቄ ውርስ የሚኖረው ልጅ ሲኖር ነው ማለት ነው። አለበለዚያ መንግስት ነው የሚኖረው። ሶ አርሰናል የፈለገ ነገር ቢሆን ዘንድሮ የአርሰናልን ስህተት የሚጠቀም ቡድን አለ ብዬ አላስብም። ወደ ጨዋታው ስመለስ በዛሬው ጨዋታ ላይ አርሰናል አቻ ለመውጣቱ ዋነኛው ተጠያቂ ሰው ሚኬል አርቴታ። ሉዊስ ስኬሊ ኦልሬዲ አጣፋው። ሪካርዶ ካላቪሪ ላይ መውሰድ ያልፈለገውን ሪስክ በደቂቃዎች ውስጥ ነው ያጣፋው። ቢጫ ካርድ ተመልክቶ ተመሳሳይ ሪስክ ፖይንትለስ የሆነ ቅያሬ ሆነ ማለት ነው። ግን በቀይ ከቼልሲ ወጥቶ ኳስ አርሰናል ጋር እንደሚሆን እየታወቀ የአርሰናል ተጫዋቾች ጥፋት የመስራታቸው ድል በጣም አነስተኛ እንደሆነ እየታወቀ ሪካርዶ ካላቪሪን አስቀርቶ እነ ማርቲን ኦዴጋርድን እነ ማንዶኬን እነ ቪክቶር ዮኬሬስን የማጥቃት ኃይል መጨመር ሲኖርበት ተከላካይ በተከላካይ ፖይንትለስ ይሆን። እኔ ሚኬል አርቴታ ዋጋ አስከፍሏቸዋል ዛሬ። ሌላው በዛሬው ጨዋታ ላይ የዲክላን ራይስ እና የካሴዶ ዲቤት ያበቃለት ይመስለኛል። ዲክላን ራይስ ምን ያክል ጥራት ያለው ተጫዋች ብቻ ሳይሆን ዩኒንግ ሜንታሊቲውና በሳል ሰው መሆኑን የተመለከትንበት ጨዋታ ነው። ካሴዶ ደግሞ ተገላቢጦሽ ማለት ነው። ሌላው በዛሬ ጨዋታ ላይ የተመለከትነው የቼልሲ የተከላካይ ክፍልና ግብ ጠባቂ መሻሻልን ተመልክተናል በዛሬው ጨዋታ ላይ ማለት ነው። ስለዚህ የዛሬው ጨዋታ ለሁለቱም ቡድኖች አቻ ይገባል ብዬ አስባለሁ። ግን ከአርሰናል ይልቅ ላደንቀው የምፈልገው ቼልሲ ነው። ፋሚሊ አሁንም ቶቶ ስፖርትን የተቀላቀላችሁ ማንኛውም ቅሬታ ካላችሁ እዚህ ጋር በተቀመጠላችሁ የቴሌግራም ቦት እየገባችሁ ማለት ነው ችግራችሁን ሶልቭ ማድረግ ትችላላችሁ። አሁኑ ቶቶ ስፖርትን ተቀላቀሉ። ጨዋታውን የተመለከታችሁት ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኮ የሚያናድደኝ ማለት ነው ምርጥ ናቸው እንኳን ምርጥ ናቸው፣ በጣም ምርጥ ናችሁ። ተስኳዳችሁ ጸደይ ነው። ምርጣቸው 2-0 ስታሸንፍ ጮኸ ትችላለህ። ምንድን ነው ለምንድን ነው እንደዛ እየሆናችሁ ያለ? ለብሎ ሰርፕራይዝ ይሆናችሁ። ጥሩ ናችሁ። በቃ ዘንድሮ ምርጥ ናችሁ። ኢንጆይ አድርጉት፣ አጣጥሙት ብቻ። ላሰላስማ ግድ ይላል። ዛሬ ላሰላሰላሰ ነው እናረጋችሁ። እስቲ አንዴ ጋይስ ይውላችሁ ሁላችሁ ማለት ነው ኮሜንት ላይ አሎ ብላችሁ ኮሜንት እንድታደርጉ እሺ። ሜላትና ጳውሎስ ምን አርጉ ነው የምትሉት? ሁለተኛ ሳምንት ላይ በርነማውዝን አሸንፈሽ ተማሙተሽ ከኛ በላይ ሰማይ እያልሽ ቪዲዮ ስትሰሪ የነበርሽ ሴትዮ አሁን መተሽ ብሮ ቤቲ ከማንቸስተር ከተማና ቤቲ ከመርሲሳይድ ጥሩ ነው። ጥሩ ግጥምጥሞሽ እኮ ነው። አሁን ባላችሁበት አቋም በተለይ መወያየት አለባችሁ፣ መደጋገፍ አለባችሁ። አንተ ትብስ እኔ ትብስ መባባል አለባችሁ። ግን ከኛ ራስ ውረዱ፣ ከኛ ራስ ውረዱ። እየተሸነፈ እናቴ ትሙት አልደበረኝም የሚል ሰው የአርሰናል ደጋፊ መጥቶ ለምን ተዝናና ለምን ጨፈርክ ብለህ ልትወቅሰው ሙር ልትይዝበታል። ያንተ ይሻላል እኮ የዛችኛዋ ማለት ነው ዋና አስጨፋሪ አሎ። አረ የምሬን ነው እንዴ! በእናንተ ያምርም። በተለይ ናሆሚት በአንቺ ጭራሽ አይመጣውም። ጭራሽ እንዴ ከኛ በላይ ሰማይ ጎረምሳው ነው እንጂ ላስላስ ይላል። እዛ በ19 ቡድን በሀገር ውስጥም ለነገሩ ከሀገር ውጭ የለሽም ከታች እየመጡ ላስላስ እያደረጉሽ ላስላስማ ግድ ነው። 2-0 ስናሸንፍ ታስታውሳላችሁ። ግን እኔ 2-0 አንድ ቪዲዮ አታመጡም። እኔ 2-0 ስናሸንፍ እኛ ደብሮን ነው የምንወጣው። ጎሉ አነሰብን አንድ ነገር ብለን እንዳልሽው ነው። በጣም ምርጥ ነን፣ እናምራለን። ቅናት ነው የሚያንጨረጭርሽ። አይዞሽ ሶፍት እሰጥሻለሁ። እኔ ምን አይነት የሞተ ጨዋታ ነው የተጫወትነው ዛሬ? ምን የሚሉ ጨዋታ ነው? ምን አይነት የሚያስጠላ ቅርፍፍፍ ያለ ጨዋታ ማለት ነው። ጭራሽ በቀይ የወጣው ከኛ እኮ ነው የሚመስለው። ኧረ በዓል እንዴት ቲም መሀል ላይ ቢያንስ ልጁ እንኳን ቀይ ከወጣላችሁ በኋላ መሀል ኳስ ኮንትሮል አድርገው በስነ ስርዓቱ ባግባባቸው ይጠልዛል። አረ እኔ መጨረሻ በቃ ሙትት ያለ በዚህ ሲዝን እንደዚህ አይነት አርሰናል ላይ ይቻላል። በቃ የመጨረሻ ማለት ነው። እሺ 11 ቢሆንም ካይሴዶ ባይወጣ ምን ሊወጣቸው ነበር? በጣም ዘግናኝ በቃ ከዴክላን ራይስ ውጭ አይ ቲንክ ከዛ ውጭ ማን ነው ሞስኬራ ነው። ሌሎች ምንም አንድ እንኳን ብቻ በጣም የሚያስጠላ ጨዋታ ነው ያየነው። የምር በቃ ይሄ